ፓምፕን ሳንጠቀም ወይም ደግሞ እኛ ጉልበታችንን ሳንጠቀም እንዴት ነው ውሃን ከጉድጓድ ማውጣት የምንችለው የሚለውና ማሳያችሁ ዛሬ እኛ ፋይናል ኢየር ፕሮጀክት ላይ የሰራናት ስራ ነች። እስኪ እሷን ዛሬ ሪቪው ላርግላችሁ ወይም ደግሞ ገለጻ ላርግላችሁ ነው። ምንም ፓምፕ ሳንጠቀም ወይም ደግሞ ጀነሬተር ሳንጠቀም ወይም ደግሞ በእጃችን ሳንስብ እንዴት ነው ውሃን ከጉድጓድ ላይ ወይም ደግሞ ከዝቅተኛ ቦታ ወደ ከፍተኛ ቦታ ማውጣት የምንችለው የሚለውን ላሳያችሁ ማለት ነው። እንግዲህ ሲስተሟ ይችን ትመስላለች። ይሄ በድሮይንግ የተሰራ ነው። ያኔ ፋይናል ኢየር ላይ ስንሰራ የሰራናት ነች እና በድሮይንግ መልክ ለማሳየት የሞከርናት ነች። እስኪ እያንዳንዱ ምን ማለት እንደሆነ ትንሽ ገለጻ ላርግላችሁ። ይሄ እንደምታዩት ይሄ ሶርስ ነው ወይም ደግሞ ሪቨር ብለን ያሰብነው እኛ ወንዝ ነው ብለን ያሰብነው፣ ግን ይሄ ጉድጓድም ሊሆን ይችላል። እንደምታዩት ውሃ እንደተሞላ ነው የሚያመለክተው። ይሄ ከለር የውሃ ምልክት ነው፣ እኛ እንደዛ አድርገን የሰየምነው። ይሄ ውሃ አለ። ይሄ ውሃ ወዴት ነው እንዲሳብልን የፈለግነው? እዚህ አካባቢ ግንቹ ነው ብለን ብናስብ ወይም ደግሞ ይሄን ያህል ጥልቀት ያለው ነው ብለን ብናስብ ይሄንን ይሄኛው ሰክሽን ፓይፕ ይባላል። በዚህ አማካኝነት ነው ማለት ነው ውሃውን የምንስበው። እንዴት ነው ይሄ ውሃ ወደዚህ ሊሳብ የተቻለው? ምንም ኢነርጂ ሳንጠቀም ጄኔሬተር ሳንጠቀም ወይም ማኑዋሊ በእጃችን ካልሆነ እንዴት ነው ይሄንን ልንስብ የቻልነው ካል እስኪ ህጉን ላሳያችሁ። መጀመሪያ ይሄ ታንከር ይባላል። እዚህ ጋር እንደምታዩት ያው ታንከር ይላል። ይሄ ሙሉ ይሄ ሲሊንደሪካል ፎርሙ ታንከር ይባላል። ይሄ ታንከር በዲዛይን አለው ራዲሱና ሃይቱ በዲዛይን መሰረት የሚሰራ ነው። ዲዛይኑ ደግሞ እንዴት ነው በምንድን ነው ዲፔንድ የሚሆነው ካለው እዚህ ጋር በምንፈልገው የውሃ መጠን ማለት ነው። እዚህ ጋር ምን ያህል የውሃ መጠን የምንፈልግ በምንለው ይሄንን ዲያሜንሽኑን ዲዛይን እናደርጋለን ማለት ነው። ይሄን ታንከር ምንድነው መሆን ያለበት? ኢንኮላፕሴብል መሆን አለበት ማለት በቀላሉ ኮላፕስ መሆን የለበትም። ምክንያቱም እዚህ ጋር በጣም ኢነርጂ ስላለ ማለት ነው። የዚህ ሎድ ከዚህ እስከዚህ ያለ የውሃ ሎድ በዚህ ጥንካሬ በዚህ ማቴሪያል ጥንካሬ ላይ የተመሰረተ ነው። ለምሳሌ ጎማ ከሆነ የዚህንን ሎድ መሸከም ስለማይችል ምን ሊያደርግ ይችላል? ኮላፕስ ሊያደርግ ይችላልና ይሄ ሲስተማችን ላይሰራ ይችላል ማለት ነው። ስለዚህ ይሄ ምን መሆን አለበት? ኢንኮላፕሴብል። ለዛም ነው ሰርኩላር የተጠቀምነው ኢንኮላፕሴብል ወይም ደግሞ በጣም ሪዚስት እንዲያደርግ ነው። እዚህ ላይ ምን አይነት ኮምፖነንት አለች? እዚህ ጋር ኢሌት አለች። ይቺ ኢሌት ማለት መጀመሪያ ላይ ገና ሲስተሙን ኢንስቶል እንዳደረግነው ወይም ይሄን ስትራክቸሩን እንዳስቀመጥነው መጀመሪያ ላይ እዚህ ጋር ማኑዋሊ ስለሚሞላ ነው። ከዛ በኋላ እንደፈለግን ነው የምንጠቀመው እስከነፈለግነው አመት ፌል ካላረገ በቀር ማለት ነው። ስለዚህ ይቺ የመጀመሪያዋ ኢኒሺያል ፊል ትባላለች፣ ኢንሌት ነች ማለት ነው። ስለዚህ መጀመሪያ ላይ ሲስተሙን ኢንስቶል እንዳደረግን የምንሞላባት ሆል ማለት ነች፣ ኢንሌት እንላታለን። ዘን ሲቀጥል ሌላ ደግሞ እዚህ ጋር ምን አለ? ዴሊቨሪ ፓይፕ አለ። ያው ዴሊቨሪ ፓይፕ ይላል። እዚህ ጋር ደግሞ ምን አለች? ቫልቭ አለች ማለት ነው። ይቺ ቫልቭ አለች፣ ይቺም ቫልቭ ነች። ሁለቱ አንድ አይነት ቫልቭ ናቸው። ግን ይቺ ቫልቭ እና የዚች ቫልቭ ጥቅማቸው ይለያያል። ይሄኛው ሰክሽን ፓይፕ እንለዋለን። እንደምታዩ ሰክሽን ፓይፕ ይላል። ይሄ ሰክሽን ፓይፕ እና ይሄ ኮንቴነር በምን ተገናኝተዋል ማለት ነው? እዚህ ጋር አለ ቱቦ አለ። ስለዚህ ዳይሬክትሊ ተያይዘዋል ማለት ነው። እዚህ ጋርም ከዴሊቨሪ ፓይፑ ጋር አያይዘን ይቺ ቫልቭ ማለት የምጠቅመን ምንድነው? እኛ ስንፈልግ እንድንከፍት ስንፈልግ ደግሞ እንድንዘጋው የምታገለግለን ቫልቭ ነች። ይችኛዋ ደግሞ ምናልባት ሲስተማችን ፌል ቢያደርግ ይሄን ዘግተን ወረታችን እንዳይወርድ ማለት ነው። ይሄን ዘግተን ሲስተማችንን እንደፈለግን ሜንቴን እንድናደርግ ወይም ደግሞ እንድናስተካክል የምትጠቅመናት ማለት ነው። ስለዚህ እንዴት ነው ይሄ ሲስተም ሊሰራ የሚችለው ካልን ባይዘዌይ እዚህ ጋር ራይዘር ይላል። ራይዘር ማለት ይሄን ኮንቴነሩን ከፍ አድርገን ያዝንበት ነው። ለምን ይጠቅመናል ካላችሁ ኢነርጂ ለመጨመር ነው። እሱን እነግራችኋለሁ ማለት ነው። እንዴት ነው ይሄ ሲስተም የሚሰራው ካልን ይሄ መጀመሪያ ላይ እዚህ ጋር እንሞላዋለን ብያችኋለሁ። ከሞላ ነው በኋላ ይሄን እንዘጋለን። ኤር እንትሬን ማድረግ የለበትም በምንም አይነት መንገድ አየር መግባት የለበትም። ምክንያቱም አየር ገባ ማለት ይሄንን ሳክ ማድረግ አይችልም፣ መሳብ አይችልም ማለት ነው። ስለዚህ መጀመሪያ ከሞላን በኋላ እንዘጋዋለን ማለት ነው። ስለዚህ ስንዘጋው ቮሊዩሙ ኮንስታንት ይሆናል። እዚህ ጋር ያለ ቮሊዩም ኮንስታንት ይሆናል ማለት ነው። ስለዚህ ይችን ቫልቭ እንከፍታለን። ይችን ቫልቭ በምንከፍትበት ሰዓት ከዚህ ጋር ፍሎ አውት ያደርጋል። በምን አማካኝነት? ከሃየር ኤነርጂ ቱ ሎወር ኤነርጂ በሚለው አማካኝነት ማለት ነው። ከዚህ እስከዚህ ያለ ኢነርጂ ወደዚህ እንዲወጣ ያደርጋል ማለት ነው። ስለዚህ ይሄ ደግሞ ኮንቴነሩ ወይም ደግሞ ይሄ ሲሊንደሩ ኮንስታንት ቮሊዩም ነው ካልን እዚህ ጋር የሚወጣው ውሃ በሌላ ነገር መተካት አለበት ማለት ነው። ስለዚህ ያለው ይሄ ሲስተም ያለው አንድ መግቢያ ይሄ ብቻ ነው። ስለዚህ ከዚህ ይሄ ቮሊዩሙ ኮንስታንት ስለሆነ ከዚህ የሚወጣው ውሃ
በዚህ ቮሊዩም ልክ ከዚህ ሳክ ያደርጋል ማለት ነው። ሶ አሁን እዚህ ጋር ይሄ ለምን አየር ሆነ ይሄ ግማሽ ለምን አየር ሆነ ብላችሁ ልትጠይቁ ትችላላችሁ። ይሄ የሆነበት ምክንያት መጀመሪያ ላይ ኢኒሺያሊ ፊል ስናደርግ ይሄ ፓይፕ ባዶ ነበር ወይም ደግሞ በአየር የተሞላ ነበር። ስለዚህ ይሄንን ሲስተም ከዘጋን በኋላ ይሄ ምንም እንኳን ሙሉ ቢሆን በምንከፍትበት ሰዓት መጀመሪያ ላይ እዚህ ጋር የነበረው አየር ነው እየመጣ ወደዚህ የሚገባ ማለት ነው። ስለዚህ ይሄ አየር የመጣው ከየት ነው? ከዚህ እስከዚህ ያለው የሰክሽን ፓይፑ ቮሊዩም ነው ማለት ነው። ከዚህ ቮሊዩም ጋር እኩል ይሆናል ማለት ነው። ስለዚህ አንዴ ከዚህ ሳክ የተደረገ ውሃ እዚህ መግባት ከጀመረ በኋላ ኮንቲኒየስሊ ፍሎ ያደርጋል ማለት ነው። ይሄም ወደዚህ ሲወጣ ከዚህም ሳክ ያደርጋል። ስለዚህ ይሄ ኮንስታንት ሆኖ ይቀራል ማለት ነው። ስለዚህ እዚህ ጋር በምንዘጋው ሰዓት ይሄም እዚህ ጋር የሚያቆማል። ስለዚህ ይሄንን እንደፈለግን ስንፈልግ እየከፈትን ስንፈልግ እየዘጋን ምን ማለት እንችላለን ማለት ነው መጠቀም እንችላለን። ይሄ እንግዲህ ሲስተሙ ፌል ካላደረገ እስከፈለግነው ጊዜ ድረስ መጠቀም እንችላለን። በዚህ መልኩ የኢነርጂ ኮንሳምፕሽንን ወይም ደግሞ የነዳጅ ፍላጎትን መቀነስ እንችላለን ማለት ነው። በተለይ ደግሞ ነዳጅ ለመግዛት የሚቸገሩ ሰዎች፣ ወደ ገጠር አካባቢ በበጋ የሚያለሙ ሰዎች ቢጠቀሙት ብዬ አስባለሁ። እንግዲህ ሙሉ ዲዛይኑን ከፈለጋችሁ እንትን ላይ ጻፉልኝ፣ ኮሜንት ላይ ጻፉልኝ፣ ዲዛይኑን እመልስላችኋለሁ። እንዴት ነው የሚሰራው ላላችሁ ለዲዛይኑ ምን ብያችኋለሁ? እዚህ ጋር በምንፈልገው የዋተር አማውንት መጠን ነው ዲዛይን የሚደረገው ብያችኋለሁ። ምን አይነት ፓራሜትር አሉ ካላችሁ እዚህ ጋር ፓራሜትሮቹ ተዘርዝረዋል። አሁን ይሄ የዛኔኛ ዲዛይኑን የሰራንበት እንትን ነው። ይሄ እኛ በምንፈልገው ለምሳሌ እኛ 10.278 ሊትር ፐር ሰከንድ ነው የምንፈልግ ብለን ነበረ የዛኔ የሰራ ነው። ይሄንን ደግሞ ከየት አመጣችሁት ካላችሁኝ ከዚህ ጋር ክሮፕ ዋተር ሪኳየርመንት የሚባል አለ። ይሄ እንግዲህ ኢሪጌሽን ተማሪ ወይም የውሃ ዘር ተማሪዎች ካልሆናችሁ አታውቁትም። ከዚህ የመጣ ነው። ይችን ወደ ሊትር ፐር ሰከንድ ስንቀይራት ነው ያ 10.278 ሊትር ፐር ሰከንድ የመጣልን። ይሄ ደግሞ ምንድነው ካላችሁኝ ኢሪጌሽን ነበር እኛ የሰራ ነው። ኢሪጌሽን ኤሪያችን ወይም ኮማንድ ኤሪያችን በአመት ውስጥ ምን ያህል ይፈልጋል? የሱን የአመቱን ደግሞ ወደ ቀን የቀኑን ደግሞ ወደ ሰከንድ ቀይረን ነው 10.278 ሊትር ፐር ሰከንድ ያመጣ ነው ማለት ነው። ስለዚህ መጨረሻ ላይ በዚች ይችን በመጠቀም ይችን 10.278 ሊትር ፐር ሰከንድ በመጠቀም እኒህ ሁሉ ፓራሜትሮች ምን አድርገናል? ዲዛይን አድርገናል ማለት ነው። ስለዚህ ይሄንን ቀጥታ እናንተ ላይ አፕላይ ብታደርጉት አይሆንም። ምክንያቱም ይሄ ፓራሜትር ሊቀየር ስለሚችል ይሄ ለምሳሌ ለእናንተ ላይበቃችሁ ስለሚችል ይሄንን ስትጨምሩት እኒህ ፓራሜትሮቹ ወዴት ይቀየራሉ ወይም ስንት ይመጣሉ የሚለውን ማኑዋሉን ወይም ደግሞ የተዘጋጀ ኤክሴል አለ፣ እሱን እልክላችኋለሁ። ኮሜንት ላይ ጻፉልኝ ማለት ነው ከፈለጋችሁት። እንዴት ነው ይችን ዲዛይን ያደረጋችኋት የምትሉኝ ከሆነ ባይዘዌ እኔ ብቻ አይደለም የሰሯት፣ ሁለት ጓደኞች አሉ፣ ለሶስት ነው የሰራናት እና እንዴት ነው የሰራችሁት ካላችሁኝ እዚህ ጋር የምንፈልገው አማውንት አለ ብያችኋለሁ። 10.278 ሊትር ፐር ሰከንድ ነው። ይሄንን ውሃ ለማግኘት ምን ያህል ኢነርጂ ያስፈልገናል ስንል የትኛውን እናያለን ማለት ነው። ከዚህ እስከዚህ ያለውን ሀይት እናያለን። በዚህ ሀይት አማካኝነት ይሄ ምንድነው ግራቪቴሽናል ፖቴንሻል ኢነርጂ ይባላል። በዚህ ኢነርጂ አማካኝነት 10 ሊትር ፐር ሰከንድ የምናገኘው ይሄ ምን ያህል ቢሆን ነው ብለን ካልኩሌት አድርገን ነው ማለት ነው ያመጣ ነው። ምን ያህል እንደሆነ ደግሞ እዚህ ያላችሁታል ማለት ነው። ይቺ ነች ማለት ነው የመጣቸው ምንድነው ዴፕዝ ኦፍ ዘ ዋተር ኢን ዘ ኮንቴነር የምትለዋ ማለት ነው። ኮንቴነሩ ውስጥ ያለ ዴፕዝ ኦፍ ዋተር፣ ምክንያቱም በሱ አማካኝነት የሱ ኢነርጂ ነው በዚህ ምን ያህል ውሃ እንደሚወጣ ዲፔንድ የሚያደርገው ማለት ነው። ይሄኛው ስራይዘር ውስጥ ምንድነው ካላችሁኝ ይሄ ኮንቴነራችን ምን ያህል ከፍታ ላይ ቢቀመጥ ነው ይሄንን ኢነርጂ ልናገኝ የምንችለው? ምክንያቱም አንዳንዴ መውሰድ የምንፈልግበት ቦታ ተራራማ ቦታ ላይ ሊሆን ይችላል። ስለዚህ ተራራማ ቦታ ላይ ከሆነ ይሄን ራይዘሩን መጨመር ነው እንጂ እዚህ ሰክሽን ሄዱን ብንጨምር ምንም ትርጉም የለውም ማለት ነው። እዛ ላይ ያደርስልን ይችላል። ምክንያቱም ይሄ ኮንቴነራችን ያለበት መውሰድ የምንፈልግበት ሀይት ጋራ መብለጥ አለበት ወይም እኩል መሆን አለበት ማለት ነው። ምክንያቱም ውሃ ከላይ ወደ ታች ስለሚፈስ ማለት ነው። ይሄ በዛ በኮማንድ ኤሪያችን ኤሊቬሽን የሚወሰን ነው። ከዛ በኋላ ይሄኛው ዞሮ ይሄን ራይዘር ፕላስ ይሄ ዴፕዝ ኦፍ ዋተር ኢን ዘ ኮንቴነር የምንለው ወይም ደግሞ ሄት ኦፍ ዘ ኮንቴነር የምንለው ተደምሮ ነው ይሄንን ሰክሽን ፓይፕ ሃይቱን የሚሰጠን ማለት ነው። በዚህ በኢነርጂ ፕሪንሲፕል አማካኝነት ወይም ደግሞ ኮንቲኒቲ ኢኩዌሽን ማለት ነው ምንድነው የሚለው ኮንቲኒቲ ኢኩዌሽን
ኢንፍሎው እኩል አውትፍሎው በሚለው አማካኝነት ማለት ነው ይችን ሲስተም መስራት ችለናል። ሶ ሙሉ ዲስክሪፕሽኗን የምትፈልጉ ከሆነ ወይም ደግሞ ሙሉ ዲዛይኗን የምትፈልጉ ከሆነ እንግዲህ እንዳልኳችሁ ኮሜንት ላይ አዋሩኝ ወይም ደግሞ ብትደውሉልኝና እኔ በምትፈልጉት መጠን ዲዛይን ላደርግላችሁ እችላለሁ። በተለይ እንዳልኳችሁ ወደ ገጠር አካባቢ በጋ ላይ ኢሪጌሽን ለሚሰሩ ወይም ደግሞ ለሚያለሙ ሰዎች ይቺ በጣም የተሻለች ናት ብዬ አስባለሁ። እንግዲህ ይችን ልንሰራት የቻለው ያንን ችግር በማየት ነው እና ይችን ሲስተም የምትፈልጉ ወይም ሶፍት እንትኑን ኤክሴል ሽቱን የምትፈልጉ ወይም ደግሞ የዚችን ዲዛይን የምትፈልጉ ሰዎች ወይም ድርጅቶች ልትሆኑ ትችላላችሁ። አናግሩኝ፣ ኮሜንት ላይ ጻፉልኝ፣ ይመልሳለሁ። አመሰግናለሁ።